ካልሆነ አባቢ ሳይሰማ ማስወረድ ካለ በስማም ወልድ መንፈስ ቅዱስ እና ምንድነው የሆነች ነው እንደምትዩ እና ምን ላነሽበት ነው እኔ ምን ለማድረግ ጨነቀኝ በጣም ግራ ገባኝ አትፈልጊው አይደለም እና አንቺ ብቻ ነሽ እንደ ፍራክ የምታረቂ ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ዛሬ ማሚ ነው ፕራንክ የምናረጋት። ሰርፕራይዝ ነው ዛሬ። አዎ ፕራንክ የምናረጋትም ደግሞ ወይዘሪ ታርግዛለች ብለን እና አቤት በጣም አሁን ለፋዘር ምንድነው የምነግረው እና እንዴት ነው ማሳመነው አባቴንና እባክሽ እርጅን ነው ምንላት። ደውለንላታል እየመጣች ነው እና አብራችሁን የሷን ሪአክሽን አብራችሁን እዩ። እኔ የምትጠፈጥፈን ይመስለኛል አላቅም ግን ለማንኛውም እኔ ግን ትጨቃጨቀናለች ማለት እኔ እንጃ እንዴት እንደዚህ ታረጋላችሁ ሂዱ ምናምን ከዚህ በኋላ ትክዳለች። የልጄ ልጅ አይደለም ብላ ትክዳለች። እርግጠኛ ነኝ እምነግራችሁ። እኔሃው አብራችሁን ቆይ። መቻች ላይክ ሰብስክራይብ እያረጋችሁ ያ መደወለች ማርያምን ወይ እግዚአብሔር ሄላ ወያኒ ከጀርባ ተቀምጠናል። ከሽንት ቤት ኋላ አንተ ወደዛ ግባ። ደበቅ ወይኔ ጉዲ ፈላ። ቤት ነው የምትመጣው? እኔ አላውቅም። መሳች አልኩኝ። አሬ ሆይ አርዳን ማሚ ቤት ናት። ሰላም ነው? ያቤልምስ ምንድነው አጣደፋችሁኝ እንደዚህ? ምንድነው? ሰላም ናችሁ? ሰላም እንዴት ነሽ? አለሁ አለን ይመስገን። ሰላም ነው? የት ነበርሽ? ቆየሽ? ያው ዛሬ ረፍት አይደል? አዎ ጉድ ምናምን ስትይ ሰዓት ይሄዳል። ነገራት ምን ሁለታችን ተናገር እንዴ? አንቺ አትናገሪም ነው? ምንድነው? እኔ ላይ ምን አዲስ ነገር አለ? አንተ ንገራት ማለት ምንድነው? አረገዘች ነው። እኔን ትፈራለህ ወይስ ምን? አረገዛለች። ማናት? ምን ማለት ነው? የሆነ ጊዜ ላይ ውጭ አድራለሁ አላልኩሽም? የዛኔ ከሷ ጋር ነበር ያጣነው። ነው እንዴት እንደዚህ ይሆናል? ማስበን አይደለም ማለት ነው። ምን ማለት ነው? አስበነው አይደለም ማለት አስበነው አይደለም። ሳናስበው ነው ሁሉም ነገር የተፈጠረው። ከቆየ በኋላ ነው ራሱ ያወቅነው። አሁን በጣም ሁለት ወር እንዴት እስከሚሆን እንዴት ትጠብቂያለሽ አንቺስ? እንደገና ደግሞ እንዴት እንደዚህ ሊሆን ይችላል? እንዴት ነው ማለት እንደ ቀላል ነገር እንዲህ ነው ማለት ምን ማለት ነው? እናንተ ገና ስንት ነገር ያለብ ምን እናርግ ታዲያ? ፈልገነው ያመጣነው ነገር እኮ አይደለም። ፈልገነው ያመጣነው ነው ያልፈልግነው ሳይሆን እንዴት ሊሆን ይችላል? ለምን ፕሮግራም የላችሁ? እዚህ ደረጃስ እንዴት ሊደርስ ይችላል? ማየውን ነገር እኮ ነው የምትናገሩት ያላችሁት። እኛም ባይሆን ደስ ይላል ነበር፣ ግን የምናረገው ነገር ስለጨነቀን ነው አንቺን ጠርተን እንድታማክሪኝ ይጠራል። አሁን ለአባቷ ከመንገራችን በፊት ነው ሁለት ወር ያለፈ ነገር እንዴት ምን ብዬ ነው ማማክርሽ? እና ነው እንደገና ደግሞ ይሄን ነገር ስታረጉ ለምን አትጠነቀቁ? እንደዚህ አይነት ነገር ውስጥ እንዴት ትገባላችሁ? ገና እናንተ ብዙ ነገር የሚጠብቃችሁ ነው እኮ ድንገተኛ ነገር ሆኖብን ነው እንጂ እኮ ምንድነው ድንገተኛ ማለት? እናንተ ስንት ጊዜያችሁን አብራችሁ ስትኖሩ ድንገተኛ ማለት ምን ማለት ነው? ማትተዋወቁ አይደላችሁ? ተነጋግራችሁ ሁሉ ነገር ማድረግ የምትችሉትን ነገር እንዲሆነ ማለት አሁን ምን ማለት ነው? እኛም እኮ ስለጨነቀን ነው እንደዚህ ነው ብለን ለነገርሽ የፈለግነው። ሳይሆን መጀመሪያ ነው መጠንቀቅ፣ መጀመሪያ ነው ከሆነ በኋላ እንዴ ነው ማለት ነው። አሁን እኮ ከሷ አባት አንቺ ትቀይናለሽ ብለን እኮ ነው ወደ አንቺ የመጣነው።
ለሱ ከምንነግረው ለአንቺ ብንነግርሽ ይቀላል ብለን ነው እኮ ለኔ የምትነግረኝ እኮ መጀመሪያ ይሄን ነገር ስታስቡ መጀመሪያ ብንነግረኝ ጥሩ። አሁን ከሆነ በኋላ እኔ ምንድነው ማድረግ? እሺ አሁን ምንድነው እሺ አሁን ለአባቷ እንዴት ነው የምንነግረው ነው? አሁን እኮ እሱ እንድትነግሪኝ ነው እንጂ እኮ እንድትቆጪን አይደለም። ግን ለምንድን ነው የማልቆጣው? ለምን አልቆጣም? ማለት የሚያስቆጣ ነገር እኮ አይደለም። ማለት ፈልገን ያመጣነው ነገር አይደለም። ማምጣታችሁ ነው የሚያስቆጣው እኮ። ፈልገን አይደለም ያመጣነው እኮ። ጥፋታችን ነው። አንተ ጥፋት አጥፍተናል። ትልቅ ጥፋት ነው ያጠፋነው። መደረግ የሌለበትን ነገር አድርገናል። በዚህ ሰዓት መስራት መማር ያለብን ሰዓት ነውና እንደዚህ ማድረጋችን ልክ አይደለም። እናውቃለን። ገና እቅድ አውጥታችኋል። ፕሮግራም አላችሁ። በፕሮግራማችሁ እንደምትሄዱ ነው የማውቀው እኔ አይደለ እንዴ? ትምህርታችሁን ከተመረቃችሁ በኋላ ከዛ በኋላ ያለውን ነገር ተነጋግረን እናረጋለን ተባብለን አይደል እንዴ የወሰንነው? እንዴ በመሀል እንደዚህ አይነት ችግር ትፈጥራላችሁ? ፈልገን ያመጣነው ነገር አይደለም እኮ አሁን። ወይ ችግር የለውም ወይ ካልሆነ አባቢ ሳይሰማ ማስወረድ ካለ በስመ አብ ወልድ መንፈስ ቅዱስ እና ምንድነው የሆነች ነው እንደምትይው እና ምን ላነሽበት ነው? እኔ ምን ለማድረግ ጨነቀኝ። በጣም ግራ ገባኝ። አትፈልጊው? እሺ ምንድነው ማድረግ ያለባት? አሁን እኮ ጥያቄው ሁለት ወር አለፈ እያልሽኝ እኮ እንዴት ነው እንደዚህ አይነት ነገር የምታረጊው? አላውቅም። እኔ በጣም ነው የጨነቀኝ። በእግዚአብሔር ቤት እኮ ያስጠይቅሻል። እንዴት ይደረጋል እንደዛ? ነፍስ እንደማጥፋት ማለት እኮ ነው። ይሄን ካንቺ አልጠብቀውም። እንደዛ መሆን የለበትም። ሆነም ደግሞ የሚሆነውን ነገር ማድረግ ነው እንጂ እኮ ምንድነው ማድረግ ያለብን? አንዴ የሆነ ነገር እኔ ብጮ በቆጣ መንበን ምንም ጥቅም የለውም። አትሻል አይደለ? ይሄንን ነገር ከጭንቅላትሽ አውጪ። እሺ ምን ላድርግ? ለአባቴ የሚሆነውን ነገር ማድረግ ነው። አባቷም ቢሆን አንቺ ረፈተች አባቷም ቢሆን የሚሆነውን ነገር በቃ መንገር ነው እኮ። ምን ብለን እንንገረው? አሁን የሱ አባት ምን ያህል እንደሚል ታውቂያለሽ? አንዴ ምን ብለን ነው የምንነግረው? ያውቃል በቃ አይደለ እንዴ? ጓደኝነታችሁን ያውቃል። ስለዚህ ዞሮ ለምን ቅድሚያ ይሄ ነገር ሆነ ብሎ የሚናገር ከሆነ ካልሆነ ወይ ሽማግሌ መላክ ነው። ለምን የሆነውን ነገር አሳምኜ ወይ ደግሞ እኔ ላሳምነው የሆነውን ነገር። እኔ ይገለኛል፣ አባቴ ይገለኛል። እኔ ይሄን መናገር አልችልም። ደግሞ ካንዱ ስንት እኮ ነግሯታል። ከቤት መጥፋት አለብኝ ወይ? በቃ ለምንድን ነው ከቤት የምትጠፊው? በቃ ወይ አማራጭ የለም። ማሳመነው ነገር ወይ ሰው መላክ ነው፣ ሽማግሌ ልኮ እሱን ማሳመን ነው። አሁን እኮ እኛ የወሰነው ሁለት ነገር ነው። በቃ አንድ አማራጭ ያዝነው ሁለት ነገር ነው። ያም የሚሆነው ደግሞ ወይ ከቤት መጥፋት ነው ያለባት ወይ ደግሞ ልጁን ማስወረድ ነው። ሌላ ምንም አማራጭ የለም እኮ። ምን እናድርግ ታዲያ? ማለት ከአቅማችን በላይ ስለሆነ እኮ ነው። ሽማግሌ ልከን አባቷን እንዲያምን እናደርገዋለን። አይ አላምንም አይሆንም ካለ በቃ እንዴ ሽማግሌ ምንድነው ትመጣለች ማለት? አባትየው ካወቀ በኋላ እሱስ እንደ አባት ፈቅዶሽ ይላል እንዴ? ታዲያ ትሙት ይላል። እቺ ልጅ እኮ አርግዛለች አርግዛለች። በቃ ምንድነው ልጅ እንጂ እኮ ታዲያ ምን በሽታ እኮ አይደለም ያረገዘች ልጅ ነው ያረገዘች። ስለዚህ ይነገረዋል። ግን ያስፈራል። ምን ብለሽ ትነግረዋለሽ? በቃ በሽማግሌ እንልካለን። በቃ ትልልቅ ሰው ፈልገን ሽማግሌ ልከን በሽማግሌ እንትን እንለዋለን። ከዛ በኋላ የሚሆነውን ነገር ማድረግ ነው በቃ። ማለት ደስተኛ ይሆንማ እሷ ላይ የሚያዝንባታል። እሱ ያዘነበትን ነገር አዝኖ ቢሸኛት እኮ እሷ ምንም ህይወታችን ነው ሰላማዊ ህይወት ነው። ከተላከ እሱ ምን ከሰው የተለየ ነው እንዴ እንቢ የሚለው አይደለም በጭራሽ። እኔ አሁን ይሄ የምትሉትን ነገር በጭራሽ አላረገው። እኔ ስላልወለድኩሽ ልጅ አይደለሽም ማለት አይደለም። ይሄንን አርጊ ብዬ እኔ ላንቺ አልመክርም። አንተም ቢሆን ይሄንን ማለት ራሱ ቤተሰብ እንደሌለ እኔ ላንተ አንሳለሁ። ያንተን ልጅ መያዝ ያቅተኛል እንደዚህ የምትለው መሆን የሌለበት ማስወረድ የሚባል ነገር በጭራሽ ከጭንቅላታችሁ አውጡ። የፈለገ ይምጣ የፈለገ ይሁን ሽማግሌ እንልካለን። በሽማግሌ የሚሆነው ነገር ነው። እስከዛ ድረስ አትንገሩት። ቀን ወስነን ሽማግሌ እንልካለን። በሽማግሌ እናስጠይቃለን። ከዛ በኋላ የሚሆነውን ነገር ማድረግ ነው። አይ አሻፈረኝ የሚል ከሆነ መጫለሽ ምን ችግር አለ? የአባቷን ክብር ጥላ ነው የምትመጣው። የአባቷን አይ እና ማስወረዱ ነው የሚቀለው። የፈለጋችሁት እቺ ልጅ እኮ ሴት ነች።
ሴት ናት እኮ በቃ ሴት ናት። ተሳሳትን አላችሁ ነው ታዲያ። የቤተሰብ ምርቃቷን ሳታገኝ መውጣት አትችልማ። የማይሆን ነገር ነው እኮ የቤተሰብ የአባቷን ምርቃት ሳታገኝ እንዴት ነው የሚሆነው ጋብቻው? ሽማግሌ ለመላክ እኮ የአባቷ ፍቃድ ያስፈልጋል። አውቃለሁ። እና ታዲያ የአባቷን ፍቃድ ለማግኘት ሽማግሌ መላክ ነው በቃ። ሌላ ምንም አማራጭ የለም። አለዛም ሽማግሌ ራሱ ከየት ይመጣል እንዴ? እኔ አሁን በዚህ ሰዓት ሽማግሌ ምንም አይጠፋም። አጎቶቹንም ቢሆን ሰብስበን የሚሆነውን ነገር እናረጋለን። በቃ እንዲያሳምኑት እናረጋለን። ቀለበት ታረጋላችሁ፣ በቃ ይወለዳሉ። ከዛ በኋላ የራሳችሁን ኑሮ ደግሞ ከተመረቃችሁ አንድ ወር ነው የቀራችሁ። ምን ምርቃታችሁ ራሱ ምርቃታችሁን ከተመረቃችሁ በኋላ ቤታችሁን እንትን ብላችሁ የሚሆነውን ነገር ይደረጋል። በቃ በተቻለኝ አቅም የሚያስፈልገውን ነገር አደርግላችኋል። ከዛ ውጪ እንግዲህ እኔ ምንም ላረጋል በምትሉት ነገር አልስማማም። ከኔ ትእዛዝ ውጪ እንወጣለን የምትሉ ከሆነ ባታማክሩ ይሻለኝ ነበር። እንደዛ ነገር የምትሉን ከሆነ በጣም ነው የምወድሽ። ፕራንክ ነው ልሽም አይደለም እና አንቺ ብቻ ነሽ እንደ ፍራንክ የምታረጊው? ምን ይመስላል? እግዚአብሔር እኮ የቁም ነገር ነው የማወራው እኮ የእውነት መስሎኝ ደግሞ አጎቶቼን ሳስረዳለው ውጣ ሲያስጠላ እወድሻለሁ። ምን እዚህ እኮ ያምር ያውነን መሰለኝ እኮ በቃ ካሜራ እዛ ጋር ያው የውሸት እንደሆነ እንድታውቂ ተደብቆ እዚህ ይቀርጻል። የምር ፍራንክ ነው። እንግዲህ ፋሚሊ እንግዲህ ማሚን ሰርተንላታል። ሚስቴን አስለቀሰሽ አስለቀሰሻት ሰራላችሁ ጋይስ። እንግዲህ ፍራንካችን እንዳያችሁት ነው። ያው የሚደግፈን እናት ነው ያለን። ምንም ፍራንክ ቢሆንም ግን ከጎናችን ያለውን ሰው አይተንበታል። ይሄ ፕራንክ ግን ማለት ነው መቀጠል አለበት አይመስላችሁ? ይሄን ፕራንክ ፖስት ከማድረጋችን በፊት ወደ አንቺ አባት፣ የኔን አባት፣ የኔን እህት፣ የሱን ወንድም ይሄንኑ ፕራንክ አድርገናቸው ከጨረስን በኋላ ነው በፈረቃ እያንዳንዱን ፕራንክ ፖስት የምናደርግላችሁ ማለት ነው። እና ጋይስ በጣም እናመሰግናለን አብራችሁን ስለቆያችሁ። ማሚዬ በጣም ወድሻለሁ። ተገኝተሻል። ተገኝቻለሁ። አገኛቸዋለሁ። አምነሻል። አሳምነን ተገኝቻለሁ። አገኛቸዋለሁ። ችግር የለም ታገኝናለሽ። እና ደግሞ ከምርቃታችን አንድ ወር በኋላ አይደለም የምንጋባው 3 ወር በኋላ። እሺ ከ3 ወር በኋላ ነው። እቺ እንደ ቀልድ እኮ ግን ሽማግሌ ተልኮ ትወጣለህ አለች እኮ። አይገርምህም? በቃ ወይ ካልሆነ እና ምን ላድርግ? ቆይ እና ቤትማ እንዳትሆን ከቤተሰብ ጋር ደስተኛ ላትሆን ትችላለች። ስለዚህ ያው በውጭ ሆናችሁ የሚያስፈልገውን ነገር መርዳት ነው የሚያስፈልገው። አየሽ ስትወልድ አርሳታለሁ። በእርግጠኝነት የኔ አባት ልክ ይሄንን ስነግረው የኔ አባት አሁን ይሄንን ፕራንክ ስነግረው ፌስታል ያዘጋጅና ልብሴን ሰብሰብ አድርጎ በሂጅ የሚለኝ ነው የሚመስለኝ። የኛ ግምት ነው ጋይስ። እናያለን። ሁሉንም በተራ ፕራንክ አድርገንላችሁ እናያለን። ፖስት እናደርጋለን። በፓርት 1 በፓርት 2 እያል እንለቅላችኋለን። ፓርት 1 እንግዲህ በተሳካ ሁኔታ አሳክተናል፣ አልፈናል። ዛሬው ሰብስክራይብ አባቷ ጋር እስክንገናኝ ድረስ መልካም ቀን። አገኛችኋለሁ። ሰብስክራይብ እና ላይክ ያረጋችሁ አብራችሁን ቆዩ። ይመቻችሁ።